ቅዱስ አሐዱ አምላክ እንዴት ናችሁ የኔ ውዶች? በሀገር ውስጥም በውጭ ያላችሁት ውድ ኦርቶዶክሳውያን ሰላም ናችሁ ወይ? በእርግጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲሰቀል ለዓለም ሕዝብ ሁሉ ነው የተሰቀለው። ማናችንም አይለይም። አሁን ዛሬ ሁሉም የራሱን እኔ እንዲህ ሃይማኖት አለኝ እንዲህ ያለኝ ቢልም ክርስቶስ ለዓለም ሕዝብ የተሰቀለ አምላክ ነው። ክብር ይግባው ቸሩ መድኃኒዓለም። እና እህቶቼ ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ብዙ ሰላምታ አላብዛባችሁ፣ ወደ ጉዳይ ልግባ። እባካችሁን በዚህ በጾም ወቅት ንስሐ ግቡ፣ ስጋው ደግሞ ተቀበሉ። ሞት አይቀርም መቼ ሞት ጠርጎ እንደሚወስደን አናቅም። ኢቨን ዛሬ እኔ ከእናንተ ጋር እያወራሁ ሊሆን ይችላል፣ ማታ ላይ ነፍሴ ከስጋዬ ልትለይ ትችላለች። ይሄ የእግዚአብሔር ስራ ነው፣ የተጻፈልንን ነው የምንሄደው። ስለዚህ እባካችሁን ራሳችሁን ከእግዚአብሔር ጋር አገናኙ፣ ራሳችሁን ከእግዚአብሔር አስታርቁ፣ ንስሐ ግቡ። በተለይ አሁን ወቅት በዚህ ወቅት ባለንበት ጊዜ ያለንን ልብስ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ያለንን ለቤተ ክርስቲያን አሁን ለቤተ ክርስቲያን ሳንቲም አስራት በኩራት ለኔ ቢጤ ደግሞ ልብሳችንን ያለንን ነገር ይሄ ለኔ ቢጤ አይጠቅሙም አይባልም። ምክንያቱም እኛ 2 ልብስ 3 ልብስ አለን አይደለ? ሌሎቹ ደግሞ ምንም የሌላቸው አሉ። በብርድ አሁን እያያችሁ ነው፣ ክረምት እየመጣ ነው። ከዚህ በኋላ ብዙ አይደለም የሚቆየው። ያላችሁን እርዱ። ይሄን ብሰጠው ምን ይታዘበኛ ምን ተታዘበኛለች የሚባል ነገር የለም። ይሄን ነገር ልስጥሽ ስትያት አዎ ካለችሽ መስጠት ነው። ይሄን ነገር ልስጥ ወንድሜ ካልከው አዎ ካለክ መስጠት ነው። ስለዚህ መስጠት ምን ይላል? ያጸድቃል። እባካችሁን ለመጽደቅ ብዙ ረጅም መንገድ ምን አርጌ ነው የምጸድቀው እያላችሁ አትጨነቁ። በጣም በትንሽ ነገር የተቸገረን ሰው ምሳ በማብላት ሊሆን ይችላል፣ 1 ሰው ሊሆን ይችላል፣ 100 ሰው ሊሆን ይችላል። እንዳቅማችሁ ማብላት፣ ማጠጣት፣ መርዳት። እንዴት ነው ሰዎችን ሰፖርት የምናደርገው? በእርግጥ ኢትዮጵያ ውስጥ ያለ ሰው እንዴት መርዳት እንዳለበት ያውቃል። ውጭ ሀገር ያላችሁት ደግሞ ቤተክርስቲያን አካውንት እየለቀቀች ነው። ቤተክርስቲያን አንዳንድ ቦታ ተቸግረናል እያሉ ነው፣ እንዲሁም ኢቨንት ተርበናል እያሉ ለነዛ ሰዎች እንዴት ነው የምንደርስላቸው? አካውንት ላለበት ቤተክርስቲያን ትክክለኛ አካውንቱን ታነሱና ስሙን አይታችሁ ምኑን አድራሻውን አይታችሁ መላክ ነው። ስትልኩ አስራታችሁን ላካችሁ ለመድኃኒዓለም የመንግስተ ሰማያት ምን አረጋችሁ? ትኬት ቆረጣችሁ ማለት ነው። ስለዚህ ይሄን ሁሉ ስናረግ ህይወታችንን ከእግዚአብሔር ጋር እያስታረቅን ነው። በንስሐ ከእግዚአብሔር ጋር የተገናኘን ነው። ሰላም ሁኑ። እግዚአብሔር ይጠብቃችሁ። ወስብሐት ለእግዚአብሔር። ሰላም ሁኑ። ቻው